ገንዘብ ያለው ይስጠኝ። የቤት ኪራይ ደረሰብኝ። አይ የቤት ኪራይ እነሱ አይጨምሩ ይባላል፣ ከዛ ደግሞ ይጨምራሉ። እኛ ደግሞ ማን እንሰቃያለን፣ ደሞዛችን ይጨምራል። ከዛ ላይ የቤት ከዛ ላይ እንዴት እንደምንዘልቀው ምን አይደለም ነው። ሰላም ምርጥላዎች፣ እንዴት ቆያችሁ? እንዴት ሰነበታችሁ? ባለፈው በክፍል 1 የአፍላ ፍቅር ትረካችን ስለ ከዚህ ከአፍላ ፍቅር ላይ ታይተው የጠፉ ገጸ ባህሪያትን ነበር የተነተነው። እነሱ ነበር የዘረዘርነው፣ ማን እንደጠፉ ማን እንደነበሩ እና ደግሞ ወደፊቱ ይመጣሉ አይመጡም ወይ እያልን ያው ትንባያችን አስቀምጠን ነበረ። ከዚህም ውስጥ ለማ አንዱ ነበረና እነሆ ለማ ተመልሶ መጥቷል። እንደ ንግግራችን እንደሚመለስ ተናግረን ነበረ። እንደሚመለስ ያው አፍላ ፍቅር መጥቶ ተሳትፎ እንደሚያደርግ ተናግረን ነበረ። አሁን እነሆ ያው እንደተናገርን ወዲያውኑ ተፈጽሟል ማለት ነው። ለማ መጥቷል። ሌላ ይመጣል ብለን የተነበይንለት ጊልያድ ነው። እሱን እንግዲህ መንገድ ላይ ነው ይመጣል ብለን እናስባለን። ወደ አፍላ ፍቅር ትረካ ወደ አፍላ ፍቅር ትወና ማለት ነው ይመጣል ብለን እናስባለን። እሱም እንግዲህ የብሩክና የፊዮሪን መፋቀር ተከትሎም የሃና ደግሞ ብቸኛ የመሆን ተከትሎ ያው ሃናን ለመውሰድ ሲል ይመጣል ብለን ተስፋ እናደርጋለን። እንግዲህ የፊልሙ አካሄዱም እንደዚህ ነው እና ጊልያድ ይመጣል። የለማ ሚስት የሆነችዋ ዞዊ እናቷ ወይም ደግሞ የለማ አማት ወይዘሮ አሰለፍ እነዚህ ሁሉ ይመጣሉ ብለን እንግዲህ በባለፈው ተናግረናል። ዛሬ ደግሞ እንግዲህ ለማ በሚጣፍጠው አነጋገር በሚጣፍጠው ትወና በሚጣፍጠው ቀልዱ ከቻሳ ብሎልናል። ደስ ብሎናል። እንኳን ደህና መጣልን ለማችን ለማማ ለሞይሳ ለማችን በጣም ነው ደስ የሚለኝ፣ በጣም ነው የሚመቸኝና ስለ ለማ ስናገር ደስ ይለኛልና ያው እንግዲህ ሰሞኑን ከተናገራቸው ከቅዱስ ጋር ተገናኝቶ የተናገራቸውን ቪዲዮዎች እናስደምጣችኋለን። ያው ያያችሁት አይታችሁታል። ደጋሙት ብትደግሙትም ምንም እንትን አይላችሁም። ያላያችሁት ደግሞ እስኪ ዘና ፈታ በሉበት። ከፕሮግራሙ ጋር ቀጥሉ። ሳብስክራይብ ማድረጋችሁን አትርሱ እና ቀጥታ ወደ ቪዲዮዎቹ። ገንዘብ ያለው ይስጠኝ። የቤት ኪራይ ደረሰብኝ። አይ የቤት ኪራይ እነሱ አይጨምሩ ይባላል፣ ከዛ ደግሞ ይጨምራሉ። እኛ ደግሞ ማን እንሰቃያለን፣ ደሞዛችን ይጨምራል። ከዛ ላይ የቤት ከዛ ላይ እንዴት እንደምንዘልቀው ምን አይደለም ነው። ሄሎ ወንድ ማን ልበል? ባልሳሳት ለማና ለማሉና ደብርዝ ምንም አውቀው ነገር የለም ይኖር በዚህ ሰዓት ላይ እኔ ግራ ገብቶ ነው። እስቲ አንተ ቀኝ ገብቶ ከሆነም ነገር በነ እንዴት ነው ያለው? ደህና ነኝ። ለማንኛውም አውቀኛል? አውቄያለሁ። ያ ድምፁ ብዙም አይጠፋኝም። የበቀሉ ልጅ ናት። ተሳስተሃል። አይ የኔ ነገር ሁሉ ጨንቆኝ እኮ ነው። እንደው ሚስት ያለው ሰው እኮ እንደዚህ ነው የሚያወራውን የሚመሳሰልበትን ድምፅ አያ ሜቢ ከውሻ ጋር ሊመሳሰል ይችላል። ኦኬ የግርማ ልጅ ነህ? ኧረ አይደሉም። አይ እንግዲህ ትጨማለህ ነብይ ያለው ነህ። በዚህ ኑሮ ላይ ደግሞ ሌላ እንትን ፍልስፍና ውስጥ ልታስገባኝ ነው። የግድ አንተን አባት ለማወቅ እንትን ድምፅን መላክ አለብኝ እንዴ ወደ ኤአይ? ሙድ ይዛለን። አይ ሙድ አልከው። ይኸውልህ እኔ ወንድም እኔ ያለሁበትን ሲቹዌሽን የምታውቀው እኔ በቆምኩበት ቦታ ስትቆሙ አያቆምም። ሲጀመር እየዘለልክ ነው እንጂ እኔ እኮ ሙዚቃ አልተከፈተልኝም ነው እንጂ ኑሮ እኮ እያስጨፈረኝ ነው። እሳት ላይ የቆመች ዶሮ ታውቃለህ? እንደዚህ መጮህ ሆኖ የቀረኝ እሱ ነው። ይጮሃል ትንሽ ጊዜ ብቻ ነው። በራዘሬ ቆይ አስጨርሽ። ናቅ ብታስጨርሰኝ አላለ። እስቲ ተወኝ ወንድሜ። ቆይ አንተ የጊልያድ ዘመድ ነህ? እኔ እንጃ ነኝ እንዴ? ይኸውልህ ለማ የጊልያድ ወንድም ምናምን አጎትሙን ብቻ እንደዛ ነገር ና። አንተ የፈለግከውን በለኝ። ደግሞ ምን አደረገ ይሄ ልጅ? እኮ ማያደርገው ነገር የለም። ላገኝና ላውራ ፈልጋለሁ። ማንን? እኔን? አዎ አንተን። እቺን ይወዳል ሰውዬው።
ደፋር ነህ እባክህ። አንተ ማንህና ነው ላገኝ እፈልጋለሁ ምናምን የምትለው? ሲጀመር ቀጠሮ አስይዛል። የምን ቀጠሮ ነው ደግሞ? ማን ጋር ነው ማስያዝ ያለብህ? ሚስቴ ዞዊ ጋር ነው። ሌላ ማን ጋር ሊሆን ይችላል? እባክህ ይኸውልህ ለማ በጣም ለትልቅ ጉዳይ ነው የፈለግኩት። የዚህ ልጅ ነገር ምንም ሊለቀኝ አልቻለም። ለማንኛውም እሺ የት ያለው? ይኸውልህ እኔ አሁን ኑሮን ለማሸነፍ የቀበሌ መዝናኛ እንጂ ድራፍቴን ክውል አደርጉ ተወኝ። እሺ ጣጣ የለውም። ከመጠጣት በፊት ቆይ የሆነ ቦታ ጠብቀኝ። አይ የኔ ቢጤ ክፍል ምን መስሎ ነው ብትለኝም ችግር የለውም። እንደውም የጃምቦ አለቅብሻል። ግን ከዛ በፊት ላገኝሽ። በአንዳፍ ብያለሁ። ሀሳብ መቀየር አይቻልም። እስታይ ቃሌንም አልቀየርም። በቃ እሺ የሆነ ቦታውን ይደውልላል ወይም አይመጣ በድራፍት። እሺ እጠብቅሃለሁ። እሺ አይ መከራ አይ አበሳይ እንደው የዚህ የጊልያድን ነገር ምን ባደርግ ነው ሚሽ ከኔ ራስ ማይወርድ ልጅ። አይ የዛሬ እንኳን ቢያንስ ድራፍት ከፋይ የሌሎቹ ዝም ብሎ በነፃ ነበር የሚያደርጉት። ይኸው በእጅ ወይኔ ወይ አንተ ለምንድን ነው የጊልያድን አደራሻ እፈልጋለሁ ያልከኝ? እፈልገዋለሁ አልኩህ አንዴ እኮ። ለምንድን ነው የፈለከው? እሺ እነግርሃለሁ። ይኸውልህ ለምን ይህ የምነግርህን ነገር ከእኔና ከአንተ ከወጣ እመነኛ በቃላ አታስፈራራኝ። እንኳን አንተ ኖሮ ራሱ መጥቶብኝ እንደዚህ ደረቴ ሰጥቼ የምኖር ኢትዮጵያዊ ነኝ። እሺ ነው? አዎ ነው። ትናገር እንደሆነ ተናገር። ያለበለዚያ እጄ ድራፍቴን ልለጋበት። ይኸውልህ ፊዮሪ ለብሩክ እናት ኩላሊቷን ልግሳለች። ስለዚህ ማለት ነው ብሩክና እናት ተለያይተው ፊዮሪ የብሩክ ብቻ እንድትሆን ነው የምፈልገው። ምን ኩላሊት ኩሌ? አዎ ኩሌ። እና ይኸውልህ ፊዮሪ ከብሩክ ውጭ ከማንም ጋር አብራ መኖር አትችልም። ሀና ደግሞ ከማንም ጋር እዛም እያለች አብራ መኖር ታውቅበታለች። ስለዚህ አሁን መፍትሄ ሊሆን የሚችለው ጊልያድ ከሀና ጋር አብሮ ሊሆንበት የሚችለውን መንገድ መፈለግ ብቻ። ቆይ አንተ ግን ምን ስትል ይሄንን ያሰብከው? ለማ ብትተባበረኝ አይሻል? ይኸውልህ እኔ አልገባኝ። አንተ ለፊዮሪ ምን ሆነ? አፍቃሪዋ እና እያፈቀርካት ነው እንዲህ የምታደርገው? አዎ ፍቅሬን መስዋዕት አድርጌ ፊዮሪ ከብሩክ ጋር እንድትሆን ማድረግ አለብኝ። ይኸውልህ እኔ ይህንን ማድረግ አልችልም። ለማ ደሜን አታፍለው። ቢፈላ ባይፈላ እኔ ለማ ምን አገባኝ? ወደ ድራፍት ልግድበት። ምን አባል ያልከው? እሺ አፍትና 0-0